ይሄ አገር ትርጉም የሚሰጠኝ ህዝብ ነው። ችግኝ አይተከልም የሚለን ጠላት ነው እንዳትሰሙ። they mellow then I'm feeling great. It's good to be here. ጠቅላይ ሚኒስትር አብይ አህመድና የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያን የመሩ መሪዎች ናቸው። አብይ አሁን እየመራ ይገኛል። እንግዲህ እንደሚታወቀው ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ተለይተዋል። በፊት ግን ብዙ ዓመታት ኢትዮጵያን መርተዋል። እስቲ ሁለቱ አንድ አይነት ጥያቄ ተጠይቀው የመለሱትን መልስ እንመልከትና እያንዳንዱን በማህበራዊ በሀገር በአጠቃላይ የተጠየቁትን ጥያቄ ተመሳሳይ ጥያቄዎች ይዘት ያላቸውን ጥያቄ እንዴት መለሱት? መልሳቸው ውስጥ ለእናንተ የትኛው ነው ምርጡ፣ የትኛው ነው ትክክል ብላችሁ ታስባላችሁ? ቪዲዮ ተደራሽነት ለሁሉም እንዲደርስ ላይክ በማድረግ ጀምሩ። በመጀመሪያ እስቲ ስለ ልመና ሀገር አውሮፓዎች ከውጪዎች መለመን አለባት የለባትም፣ እስቲ ከልመና ጋር በተያያዘ ምን ተጠይቀው ምን መለሱ የሚሉትን የዶክተር አብይና የጠቅላይ ሚኒስትር መለስ ዜናዊን ሁለቱንም ይዤላችሁ ቀረብኩ። አብረን እንመልከት። የውጭ ዜጎች በመጡ ቁጥር እባካችሁን 10 ብር ጨምሩልኝ፣ 20 ብር ጨምሩልኝ የምትል ሀገር ሆናለች ሀገራችን። የለማኝ ሀገር ዜጎች መሆናችሁን ለአንድ አፍታም እንዳትዘነጉ። ኢትዮጵያ ለማኝ ሀገር ነች። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ 10 ዓመት እንግዲህ ጠቅላይ ሚኒስትር ዶክተር አብይ እያሉ የሚገኙት ኢትዮጵያ የለማኝ ሀገር መሆኗን መዘንጋት የለብንም። ሁላችንም እንዳንዘነጋ አውሮፓዎች ከፈረንጆች በልመና የምንቀበለው ነው የምንተዳደረው። እኔ ደግሞ ልመና ይሳካልኛል ብለው በድፍረት ሲናገሩ ይሰማል። ከየአቅጣጫው ከአውሮፓ ከዓለም ባንክ ከተለያዩ እየለመንኩ የማመጣው ድጋፎች ብዙ ነው። ስለዚህ ልመና ይሳካልኛል ብለው ስለ ልመና ያላቸውን ከሀገር ጋር አያይዘው ሀሳብ ሰጥተውታል። እስቲ የጠቅላይ ሚኒስትር መለስ ዜናዊን ደግሞ መልስ እንመልከት። የላሊበላን ግንብ የሰራን፣ የጎንደርን ቤተ መንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይሄን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተ መንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀርብ። እንግዲህ ጠቅላይ ሚኒስትር መለስ ዜናዊ ያሉት የሚገኙት ላሊበላን የቀረጸ አክሱሙን የገነባ ማህበረሰብ እንዴት ሆነን ነው የምንለምነው? መለመን የለብንም። እንደምንም ተሸግረን የሰዎች ማየት የለብንም። ለፍተን ጥረን ግረን ነው መስራት ያለብን። ልመና ማስቆም አለብን። ለጊዜው ልንቸገር እንችላለን እንጂ ከአውሮፓ የሚመጣው ድጋፍ አያስፈልገንም። መስራት ነው ያለብን። በራሳችን ኢኮኖሚ እየቀረጽን በራሳችን አቅም ነገሮችን መገንባት ያስፈልጋል ብለው ነው ሐሳብ የሚያመጡት። እናንተስ ምን ሐሳብ አላችሁ? የማን ትክክል ነው? ኮሜንት እያስቀመጣችሁ በቀጣይ ደግሞ ስለምን እንሄዳለን፣ ሀገር ማለት ምን ማለት ነው የሚል ጥያቄ ለሁለቱም ተጠይቋል። ኢትዮጵያ ማለት ሀገር ማለት ለኛ ምንድን ነው የሚለውን ነገር አብረን እንመልከት። ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን፣ ቢያንስ አስክሬኑ ጥላ እንዲኖረው። ዶክተር አብይ ያሉት የሚገኙት እንግዲህ ሰው ሞተም ኖረም አልኖረም ችግኝ መትከል አስፈላጊ ነው። ሀገር ማለት ይሄ ከግዑዝ ከሚቀመጠው አካል ነው እንጂ ሰው ብቻ አይደለም። ተራራው፣ ሸንተረሩ፣ ዛፉ፣ ወንዙ ተጨምሮ ነው ሀገር የሚባለው እንጂ ሰው ስለሞተ ሰው ስላልኖረ ዛፍ አትትከሉ አይባልም። እና ሀገር ማለት ወንዙም፣ ተራራውም፣ ጋሻውም፣ ሸንተረሩም ሁሉም ነገር ያካትታል እንጂ ሰው ብቻ አይደለም የሚል ሀሳብ ነው የሰጡት። እስቲ ጠቅላይ ሚኒስትር መለስ ዜናዊ ደግሞ ምን እንደሚሉ አብረን እንመልከት። ይሄ አገር ትርጉም የሚሰጠኝ ህዝብ ነው። ከህዝብ ውጭ አገር ተራራ ነው፣ ወንዝ ነው። አንድ ተራራ ከሌላ ተራራ የበለጠ ፍቅር የሚያሳድርበት ምክንያት የለም። አንድ ህዝብ ከሌላ ህዝብ ግን የበለጠ ፍቅር ያሳድራል። ከህዝቡ ጋር ከመላመድ ጋር ተያይዞ ቋንቋውን፣ ባህሉን ከማወቅ ጋር ተያይዞ። ስለዚህ የሀገር ፍቅር ማለት ለኔ የህዝብ ፍቅር ነው። ከዛ ውጭ ትርጉም የለም። እንደሰማችሁት ነው። ሀገር ፍቅር ማለት ከጋራ ሸንተረር አይደለም፣ ወንዝ አይደለም፣ ሀይቅ አይደለም፣ ኦር ደግሞ የሆነ ሳም ፕሌስ አይደለም።
ሀገር ማለት ሰው ነው። ሰው ከሌለ ሁሉም ነገር ከንቱ ነው ጠቅላይ ሚኒስትር እያሉ ይገኛሉ። ስለዚህ መጀመሪያ ሰው ነው ቅድሚያ መሰጠት ያለበት። ሰው ከሌለ ለኔ ሌላው ነገር ምንም ትርጉም አይሰጠኝም የሚል እሳቤ ነው ያላቸው። ይቀጥላል። በቀጣይ ደግሞ ስለ እስቲ እንግሊዝኛ ቋንቋ ኢንተርቪ ፈረንጆች ጋዜጠኞች በእንግሊዝኛ ቋንቋ ኢንተርቪ ጠይቋቸው ምን አይነት መልስ ሰጡ? እንዴት ነው እንግሊዝኛ ቋንቋ ችሎታቸው ላይስ የሁለቱ እንዴት ይነጻጸራል የሚለውን አብረን እንመልከት። Do you have time for one question? One question? How do you feel about being here in Norway? I'm feeling great. It's good to be here. What do you expect from your stay? Today or tomorrow? What do you expect for your stay? What do you expect from? Yeah. From what? From your stay here in Norway. Love, reconciliation, positive energy. Thank you very much. እንደምትመለከቱት ነው እንግዲህ ኖርዌይ ተገኝተው መጀመሪያ የስልጣን ዘመናቸው አካባቢ ሄደው የተጠየቁት ጥያቄ ነበር። ኖርዌይ በመገኘታችሁ ምን ተሰማችሁ ሲባል ያው ደስ የሚል ስሜት ነው የተሰማኝ፣ ደስተኛ ነኝ። ምን ትጠብቃላችሁ፣ ኤክሴፕት ታደርጋላችሁ የሚል ጥያቄም ሲጠየቁ እንግዲህ ፍቅር፣ አንድነት፣ ላፍ የሚል ሀሳብ ነው የሰጡት። የቋንቋ አጠቃቀማቸው እንግሊዝኛ በእርግጥ እውቀት ብዙዎች የእውቀት መፈተኛ አይደለም ብለው ያስባሉ፣ መግባቢያ ነው። ነገር ግን የሀገር መሪ ሲኮን ወር ደግሞ የሆነ ባለስልጣን ሲኮን ትንሽ የትምህርት ደረጃ ያስፈልጋልና ቋንቋ ማወቅ ዲፕሎማሲ በእንግሊዝኛ ቋንቋ ስለሚካሄድ አብዛኛውን ጊዜ አስፈላጊ ነው ብለን እናስባለን። እንዴት ታዘባችሁ? እስቲ የጠቅላይ ሚኒስትር መለስ ዜናዊን ደግሞ በጋዜጠኛ ተጠይቀው የመለሱትን ምላሽ አብረን እንይ። Let me start with Bob's questions. And if anybody needs proof that as people grow old, they mellow, then this crazy Irish is a living one. This is the first time I heard him where he has been politically correct from beginning to end. እንዳያችሁት ነው ጠቅላይ ሚኒስትር መለስ ዜናዊ በአውሮፓ በሄዱበት ጊዜ የሰጡት ኢንተርቪው ነው። ህዝቡም እንግዲህ ፈገግ እያሰኙ ጋዜጠኛውም ተመልካቹም ሲስቅ ነበር። ትንሽ እውነት ለመናገር እዚህ ጋር እኔ ልፍረድ፣ ሌሎቹ ጋር ሀሳብ ነው የሰጡት። የሁለቱንም ሀሳብ ለእናንተ አቅርቤ እናንተ ፍርዱን እንድታስቀምጡ ኮመንት ላይ ነው የሰጠዋችሁ። እዚህ ላይ ግን ትንሽ የጠቅላይ ሚኒስትር መለስ ዜናዊ ቋንቋ አጠቃቀማቸውና ኮንፊደንሳቸው ሞር ከዶክተር አብይ የተሻለ ይመስላል። እናንተስ ምን ታዘባችሁ? በመጨረሻም ምንድነው የምናየው? የቤተሰብ ምጣኔ ቀን በቀን ልጆች ይወለዳሉ። ቤተሰብ ብዙ ሰዎች እየወለዱ ይገኛሉ እና ሀገራችን ውስጥ የህዝብ መወለዱ ቀን በቀን ህዝብ መብዛቱ ጥቅም አለው ወይስ ጉዳት አለው? እንዴት ይመለከቱታል መሪ የሚል ጥያቄ ነው። የቤተሰብ ምጣኔ ምን ይመስላል? ህዝብ በቀን በቀን የተወለደ ነው አይደል? ያ ጉዳት ነው ጥቅም ነው የሚለውን ሁለቱንም ምላሻቸውን ይዤላችሁ ቀረብኩ። አሁንም አብራችሁን ቆዩ። ላይክ ሼር ማድረግ እንዳትረሱ። ይመቻችሁ። የዛሬ 30 ዓመት 50 ሚሊዮን ህዝብ እያለ 2% የመዋለድ ሬት ቢኖር ከ50 ሚሊዮን ውስጥ ስለሆነ እድገታችን ውስን ነው። አሁንም 2% ከሆነ ከ100 ሚሊዮን ስለሚሆን የዛን ጊዜ ከነበረው በእጥፍ ያድጋል። ይህን ታሳቢ አድርጎ የአወላለድ ስርዓታችንን ትንሽ ያዝ ማድረግ ካልተቻለ ፍላጎት እየጨመረ ስለሚሄድ በከፍተኛ ደረጃ አስቸጋሪ ይሆናል። እንዳያችሁት ነው እንግዲህ ዶክተር አብይ ያሉት የሚገኙት በቀን በቀን ሰው መወለዱን ያዝ ካላደረግ ነው ለሀገራችን ጣጣ ነው የሚያመጣው። ምክንያቱም በፊት የነበረው ፍላጎትና አሁን ያለው ፍላጎት እኩል አይመጣም። 10 ሰው በፊት የሚጠይቀው ፍላጎትና 100 ሰው የሚጠይቀው ፍላጎት አንድ አይደለም። ፍላጎት እየበዛ ነው የመጣው። ያ በመብዛቱ ደግሞ የኑሮ ውድነት እየጨመረ ነው የሚገኘው። ስለዚህ ሰው እየተዋለደ በመጣ ቁጥር የኑሮ ግሽበቱም እየጨመረ ነው። ምክንያቱም ፍላጎት በጣም ሰው የሚፈልገው ነገር አቅርቦት ሳይመጣጠን ሲቀር ፍላጎት እየበዛ ኑሮ ውድነትን በጣም ከፍ እያደረገው ስለሆነ እባካችሁ ይሄ የወሊድ ምጣኔውን ያዛርጉት የሚል ሀሳብ ነው ያቀረቡት። እስቲ ጠቅላይ ሚኒስትር መለስ ዜናዊ ደግሞ ምን እንደሚሉ አብረን እንመልከት። ድህነት ምንጩ ህዝቡ 75 ሚሊዮን በመሆኑ ነው ብዬ አልወስድ፣ ወይም 80 ሚሊዮን በመሆኑ ነው ብዬ አልወስድ። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል።
ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። የቤተሰብ ምጣኔ አምራች ዜጋን ከመፍጠር አኳያ በጎ አስተዋጽኦ አለው ብዬ ወስዳለሁ። ጠቅላይ ሚኒስትር መለስ ዜናዊ እያሉ የሚገኙት ሁለቱም በፓርላማ ቀርበው የሰጡት ምላሽ ነው። ጠቅላይ ሚኒስትር መለስ ዜናዊ እንግዲህ እንደሰማችሁት ሰው መወለዱ በቀን ውስጥ በቀን የቤተሰብ ምጣኔ ይሄ መብዛቱ እንደ ችግር አላየውም። ምክንያቱም ሰው በተወለደ ቁጥር ዝም ብሎ አይደለም የሚወለደው፣ እግር አለው፣ ሰውነት አለው፣ አይምሮ አለው። ያ ደግሞ ለሀገራችን ግብዓት ነው። ሌላ ኃይል ነው የሚሆነው፣ ሌላ ጉልበት ነው የሚፈጥረው፣ ሌላ አቅም ነው የሚፈጥረው። ስለዚህ ስለተወለደ ብቻ ህዝብ ቁጥር መብዛቱ ብቻ ድክመት ነው ወይም ደግሞ ድህነት ያመጣል ብዬ አላስብም ነው የሚሉት የሚገኙት። ምክንያቱም አንድ ሰው በተወለደ ቁጥር ሌላ ኃይል ነው። ምክንያቱም የሆነ እውቀት ይኖረዋል፣ የሆነ ጉልበት ይኖረዋል፣ የመስራት ኃይል ይኖረዋል፣ የመፍጠር ኃይል ይኖረዋል። ያ ደግሞ ለኢትዮጵያ ለሀገራችን ግብዓት ነው የሚሆነው እንጂ እንደ ድህነት ልቆጥረው አልችልም የሚል ሐሳብ ነው የሰጡት። እናንተስ እንዴት የሁለቱን ንጽጽር ያቀረብኩላችሁን እንዴት ተመለከታችሁ? እንግዲህ ጠቅላይ ሚኒስትር መለስ ዜናዊ ከዚህ በፊት ሀገርን መርተው አሁን ደግሞ ዶክተር አብይ ሀገር እየመሩ ይገኛሉ። እንግዲህ ሁለቱም የሀገራችን መሪዎች ናቸው። ራሳቸው የሰሩት በጎም መልካምም አወንታዊም አሉታዊም ገጽ አላቸውና ምን ሐሳብ አላችሁ? ከቀድሞ ጋር እያነጻጸራችሁ ይሄን ንጽጽር ያደረኩት ለስድብና ለአላስፈላጊ ነገር ሳይሆን አለ አይደል ከዚህ በፊት ያለውንና አሁን ያለውን መልካታችሁን ከእውቀት ጋር በተያያዘ ሐሳብ እንድንሰጥ እንድንመለከት እንድንገማገም ነው። ፕሮግራማችን ይህን ይመስላል። ይህ ብስራት ኢንፎ ነው። ሐሳብ ካላችሁ ላይክ፣ ኮመንት አድርጉ። ለዛሬ ያለን በዚህ አበቃን። ሰላሙ ነው።